ምንድነው አሁን በኡዱህያ ቀን ድንኳን የምታስቆርጧቸው እናንተ? እስቲ ይምጡና እዚህ እንግዲህ አራተኛው መልእክት ተከታትለና የመጨረሻው ጥቁማ ቢስሚላህ ብለው ተረክ ያርጉታ እንግዲህ ከፍቱታል። እንችላለን ጥቆማ ይሰጥዎታል እሱ ምን እንደሚያደርጉ بسم الله እስኪ ያነቡልናል ኡስታዝ እሺ ጥቆማ አንድ السلام عليكم ورحمة الله وبركاته ኢድ ሙባረክ ሻችን አቤት አሁን ወደ መጡበት ደረጃ መሄድ 3 ቆጥረው የሚያገኙትን ፖስታ ይክፈቱና መልእክቱን ያንብቡ። እሺ አመሰግናለሁ ይላል። ስለዚህ ይሄን ያደርጋሉ ማለት ነው። እስቲ እናገኘው ከሆነ አብረን እንሂድ። ይሄ ቀመጥ እኛም እናግዝ እኛም አብረን ወጥነን አላሁ አክበር አላሁ አክበር አላሁ አክበር ዛሬ እንግዲህ ለየት ያለ ነው ብለው እንግዲህ እየቆጠሩ ነው። ሁለተኛው ትዕዛዝ ሁለተኛው ጥቆማ እሺ ምን አሉት? እሺ በድጋሚ ኢድ ሙባረክ እሺ የበዓል ቆይታ እንዳሳለፉ እሷ እናደርጋለን። እሺ አሁን ደግሞ ደረጃውን እንደጨረሱ እሺ በሩ ላይ የሚያገኙትን ፖስታ ይክፈቱና መልእክቱን ያንብቡ። አመሰግናለሁ። ግን ሼክ እስከ 3ኛ ክፍል ነው የተማርኩት አሉን። እዛ አይደል አገጠር ያለው ጭራሽ አልተማርኩም ነው እንጂ አለ። አይ የማታ እስከ 3 ወር ተማርኩ ያሉት ከዛ አይበልጥም። በጣም የሚገርም ነው። ግን እንዴት አገናኝቶ ማሻአላ። ስለዚህ ደረጃውን ጨርሱ ብሎናል። እንውረዳ ቢስሚላህ። አይ ቢስሚላህ። የት ሊያደርስ ነው ይሄ ነገር? ተመልካቾቻችን ጉዟችን እንደቀጠለ ነው። ሳሮት የገጠር ጥብስና የአገር ቤት ክትፎ እንዴት እንደሚያምር አይሆን ሴታቱ በጣም ቢገርም ነው። እሺ ምን አለ? ሶስተኛውን አገኙ። የሆነ ፖስታ በየቦታው ነው ፖስታ። ምንድነው ከፖስታ ውስጥ ወረቀት ብቻ ነው የሚወጣው? ምን ይላል? ጥቆማ 3 እሺ እንኳን ደህና መጡ ሼኻችን። እሺ ፖስታ የመጨረሻውን መልእክት የያዘውን እሺ ምልክት እሺ ከሳሮት ሬስቶራንት እሺ እንዲወጡ ወደ ግራ ሲዞሩ የሚያገኙትን እሺ እንኳን ስር እሺ ተቀመጠውን ወዲያይ ያንሱና ይክፈቱት። ጉድ እንመናው እንክፈተው። ስለዚህ ስንት ፖስታ ከፈትን እስካሁን? 3 ከፍተናል። አሁን አራተኛውን ልንከፍት ነው። ቢስሚላህ እንደወጡ ነው አይደል የሚለው? ወደ ግራ ይላል። ድንኳኑ ስር ይላል። ምን አለ ነው እዚህ ድንኳን ስር? ቢስሚላህ الرحمن الرحيم ማሻአላህ የተዘጋጀችው ምንድነው? እስቲ እንክፈተው። አዎ እንክፈተው። መቀስ አለ። እስቲ ወረቀቱን መጀመሪያ እናውጣው። እንግዲህ መቀሱ ለምን እንደመጣ እናያለን። አብረን ተበርቼ ሰላም አለ። ቢስሚላህ የመጨረሻ እንኳን እሺ እሺ ወለቶን ስኬት አጠናቀዋል። እሺ አሁን ያው ባገኙት መቀስ እሺ የመጋረጃውን ሪቫን መክፈት ይጠበቅብዎታል። እሺ መልካም እድል። እስቲ ይሄው መቀሱ ቢስሚላህ ምንድነው አሁን በኡዱህያ ቀን ድንኳን የምታስቆርጧቸው እናንተ? እስቲ ይምጡና እዚህ እንግዲህ አራተኛው መልእክት ተከታትለና የመጨረሻው ጥቆማ ቢስሚላህ ብለው ተረክ ያርጉታ እንግዲህ ከፍቱታል።
ቢስሚላህ الله تقبل الله منا ومنكم تكبير الله أكبر الله أكبر الله أكبر ولله الحمد الله أكبر الله أكبر ولله الحمد ما شاء الله ما شاء الله ما شاء الله ما شاء الله تبارك الرحمن ما شاء الله تبارك الله سيدي ይሄ እጃችን ላይ የሚገኘው የመኪና ቁልፍ ከአንድ አህለ الخير አላህ ብሎ ከሚወዱት ወንድሞ ለርሶ የተበረከተ ነው። አላህ ዱንያ አኺራውን እንዲያሳምሩልዎት ዱዓ አድርገዋል። እርሶም ለዚህ ወንድማችን ለዚህ ልጆ ዱዓ እንዲያደርጉ ነው። እዚህ ጋር ሌላም ሰው ከጀርባ አለ። ለምንድን ነው ወደኋላ ሄዳችሁብን? ኑ ዘይሩ ወደዚህ ኡስታዝ ዘይሩ ሼኽን ዘይሩ ማሻአላህ እንኳን ደስ አላችሁ፣ እንኳን ደስ አሎት እማዬ፣ በጣም ደስ ብሎናል። እንኳን ደስ ያላችሁ። ይኸው በክብር ቁልፉን ተረከቡ። ቢስሚላህ አላሁ አክበር። ዛሬ ነው ዒድ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم أزنة فكر تلابسن يشكرنا እርሶ ዱዓ ይደለም ቆይ ዛሬ በርሶ ዱዓ አላህ እኔ ጠፍቶብኛል አላህ እኔ ለአላህ ሰጥቻለሁ አላህ በሰፍ በረህመቱ ይመከታቸው ወባረሩ ጠፍቶ አንተ ዱዓ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ በህይወት ዘመናችን የምንመኘውን ለዑለማ መኻደም ለዑለማ እንደው በጣም መጣር አንዳንድ አህለል ኸይር አቅለኞች የሆኑ ሰዎች ረባኒ የሆኑ ዑለማዎችን የሚያስታውሰው ሼኽ ምንም ማለት አላወቁም ይሄንን እንደሰጣቸው ሁሉ ነገ የውመል ቂያማ ቀን አላህ በዱንያ በአኺራ አላህ ያሳምርልን አሜን ዱንያ ላይ ደስተኛ አላህ ያርገን አኺራም ላይ ደስተኛ አላህ ያርገን አላህ ደስተኛ አላህ ያርገን አሜን እኔም እንደው አረጋለሁ በዑለማ አጠገብ አጅሩን አላህ ይስጥህ ዑለማ የምትኻድም ሰው እኮ የባህር አሳ ነው እኮ የባህር እንስሳ እኮ ነው ለዑለማ ዱዓ የሚያደርገው የዑለማን የሚገኘውን ረህመትና በረካ ይዘህ የምትገባ ጀግና አላህ ያርገህ አላህ ይወፍቅህ اللهم صل ለሸኻችን ሳይሆን ለኛ እንኳን ደስ አለ አላሁ አክበር እሳቸው ይሄ ያው እንዲህ ሲሆን ያስደነግጣቸዋል እንጂ እንትን የሚል ጉዳይ አይደለም ዑለማዎች ዒልም ይሸከማሉ ዒልም ደግሞ ምሰሶ የሌለውን ቤት ከፍ ያደርጋል ጃህል ደግሞ በተቃራኒው የክብር የሸረፍ ቤትን ያፈርሳል እና ዒልማቸውን እየለገሱን ነው ብዙ ጎጆ የሚያስተካክል ነገር እየሰሩ ነው ያሉት የእሳቸው ልፋታቸው እያስተላለፉ ያሉት መልእክት ለአኺራ ጊዜያቸውንም ዕውቀታቸውንም ጉልበታቸውንም እያፈሰሱ ያሉት ይሄንን ያስተዋለ ደግሞ ወንድማችን ይሄንን አድርጎላቸዋል አላህ ከዚህ የበለጠ በጡባ ዛፍ ስር የሚሽከረከረውን ፈረስ አላህ ይስጣቸው አሜን አላህ Subhanahu Wa Ta'ala ይሄንን ለለገሰው ወንድምም ደግሞ የሱንም ቤተሰቡንም አላህ Subhanahu Wa Ta'ala ዱንያ አኺራውን ያሳምርልን ምንም እክል በዱንያ ላይ አይቅጠመው ወደሱ የቀረበን ሸር ነገር ደግሞ አላህ ይገፍትርልን ኸይር ነገርን ወደሱ አላህ ያቀርብለት ሌሎቻችንን መሻይኾቻችንን የምንኻድም ለመሻይኾቻችን ኸይር ነገር የምናስበው አላህ ያድርገን እኛ አላህን ስንኻድም ለአላህ የቆመ ሰው አላህ ደግሞ ለሱ ይሆንለታል ማለት ነው ሼኽ መቼም ይሄንን አስበው አይደለም ጠቁሞም አይደለም በልቡ ላይ ይሄ የተከሰተለት ሰው ፕሮግራሙ ሲከታተል የነበረ ሰው ያደረገው ነውና እንኳን ደስ አለን ሁላችንንም ሼኽ ጀዛኩሙላህ ኸይር የበለጠ ለዲን የሚሰሩ አላህ ያድርጋችሁ የበለጠ ትልቅ ኸይር ነገር ለኡማው የሚያስተላልፉ ያድርጋችሁ ጀዛኩሙላህ ኸይር ዒድ ሙባረክ ዒድ ሙባረክ ወንድሞች አርጉትን ዱዓ አላህ ያስበውን አልሳካለት አሜን ኑሩ ሐያቱን በተምኪን አሜን ሞቱን በሁሰን ختام አላህ ያደርግልን አሜን ዱንያ ላይ የነብዩ ሱና በነብዩ ሱና ጀገና አላህ ያርገው አኺራ ላይ ለሸፋው ደግሞ እድል አላህ ያርገው ነብዩ ሸፋ እድል ይሁን
ኻቲማውን አላህ ያሳምረው ቤተሰቡንም አላህ ይጠብቅለት ልጆቹን ይጠብቅለት ኢማኑ ይጠበቅ ትዳሩ ይጠበቅ ሀያቱ ይጠበቅ ዱንያ አኺራ ይመሸው ያ ረብ العالمين ያ ረብ እናቱንም በረካ ያ ረብ العالمين الجنة ተዓቅዳ بالامهات በእናቱም ጀነት የሚገባል አድርገው ለእናቱም የሚያኮራ ለትዳሩም የሚያኮራ ለልጆቹም የሚያኮራ በዱንያ በአኺራ ለጓደኛ የሚያኮራ አላህ ያድርገው ቢሰጠው አይለቅበት አይጉደልበት የማይጎልበት የማይወቅበት አላህ ረብ العالمين ምን ጊዜም ተጎኑ ይሁን አላህ በነስሩ አላህ በአውኑ በርዳታው አብሮት ይሁን من كان لله كان الله له من قضى حاجة أخي وندمون حاجة عند وقت يسون حاجة الله وطال شيء حاجة يطال هذه عمل العبد في عون أخي الله في عون العبد الله يجزاه نقول إن يوم يسفل لقين نقدر يسفل لقاش أول ندم الله هو